ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ የዓለም ፖለቲካ መነጋገሪያ የሆነውን የአሜሪካ እስራኤልና ኢራን ፍጥጫ ይዘንላችሁ ቀርበናል። ፕሬዚዳንት ትራምፕ ከኢራን በኩል ልነግራችሁ የማልችለው ድንቅ ስጦታ ደርሶኛል ማለታቸውን ተከትሎ በአንድ በኩል ድርድር፣ በሌላ በኩል ደግሞ ከፍተኛ ወታደራዊ ዝግጅት። ዛሬ ዝርዝር መረጃውን እናሳያለን። እስከ መጨረሻው አብራችሁን ቆዩ። የሚስጥራዊ ስጦታና የድርድር እንቆቅልሽ። ፕሬዚዳንት ትራምፕ በቅርቡ ለጋዜጠኞች በሰጡት መግለጫ ኢራን አንድ ትልቅ ስጦታ እንደላከችላቸው ተናግረዋል። ይሁን እንጂ ይህ ስጦታ የሰላም ስምምነት ይሁን ወይም ሌላ ወታደራዊ ምስጢር እስካሁን ግልጽ አላደረጉም። የሚገርመው ግን የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር አላደረግንም እያሉ መሆኑ ነው። ትራምፕ ግን ስማቸው ካልተጠቀሰ የኢራን አካላት ጋር እየተነጋገርን ነው ማለታቸው በኢራን አመራሮች መካከል መከፋፈል መኖሩን ሊያሳይ ይችላል ተብሏል። የአሜሪካ ጦር ጉዞና ወታደራዊ ስምሪት። በዲፕሎማሲው በኩል የሰላም ወሬ ቢሰማም በመሬት ላይ ያለው እውነታ ግን የተለየ ነው። ከ2500 በላይ የሚሆኑ የአሜሪካ አየር ወለድና የባህር ኃይል ወታደሮች ከፓሲፊክና ከካሊፎርኒያ ተነስተው ወደ ኢራን አቅራቢያ እየተጓዙ ነው። ይህ ግዙፍ ጦር በነዳጅ የበለጸገውን የኢራንን ካርግ ደሴት ለመቆጣጠር ወይም በኢራን የተዘጋውን የሆርሙዝ የባህር ሰርጥ በኃይል ለማስከፈት የታለመ ሊሆን እንደሚችል ወታደራዊ ተንታኞች ይናገራሉ። የነዳጅ ዋጋና ዓለም አቀፍ ግፊት። የሆርሙዝ ሰርጥ መዘጋት ዓለምን ለከባድ ቀውስ ዳርጎታል። የነዳጅ ዋጋ መጨመሩን ተከትሎ እንደ ጃፓንና ደቡብ ኮሪያ ያሉ ሀገራት በአሜሪካ ላይ ከፍተኛ ጫና እያሳደሩ ነው። ትራምፕ ጦርነቱን በድርድር ለመጨረስ የሚፈልጉት አንዱ ምክንያት ይህ የኢኮኖሚ ጫና በአሜሪካ ሕዝብ ላይ ተቃውሞ እንዳይነሳ በመስጋት እንደሆነ ይታመናል። የዓለም የኃይል አቅርቦት ጉሮሮ ተይዟል። የሆርሙዝ ሰርጥ መዘጋት የዓለምን የነዳጅ ገበያ እያናወጠው ይገኛል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ድርድር መጀመሩን ሲናገሩ፣ ኢራን ግን መጨረሻው ውሸት ስትል አስተባብላለች። ጦርነቱ ግን አሁንም ቀጥሏል። የነዳጅ ገበያውና የሆርሙዝ ሰርጥ። የሆርሙዝ ሰርጥ ዛሬም እንደተዘጋ ነው። በዚህም ምክንያት የዓለም የኃይል አቅርቦቱ ከፍተኛ ስጋት ላይ ወድቋል። ምንም እንኳን የድርድር ወሬዎች ቢሰሙም የነዳጅ እጥረት ሊከሰት ይችላል የሚለው ስጋት ሀገራትን ከመጠባበቂያ ክምችታቸው እንዲጠቀሙ አስገድዷቸዋል። ጃፓን፣ አሜሪካ፣ ጀርመንና ፈረንሳይ የነዳጅ ዋጋን ለመቆጣጠር ከመጠባበቂያ ክምችታቸው እንዲወጣ እየፈቀዱ ይገኛሉ። የድርድር ሙከራዎችና የትራምፕ እቅድ። ይህን በአሜሪካ በእስራኤልና በኢራን መካከል ያለውን ጦርነት ለማቆም ከፓኪስታን በኩል የድርድር ሙከራዎች እየተደረጉ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ ወደ ቴህራን መላካቸውን አስታውቀዋል። የትራምፕ እቅድና ዋናው ነጥብ የኢራን የኒውክሌር አቅም ሙሉ በሙሉ እንዲጠፋ ማድረግና በምላሹ በኢራን ላይ የተጣሉ ማዕቀቦችን ማንሳት የሚል ነው። ታዲያ የኢራን ምላሽ፣ የቴህራን መንግስት ግን ይህንን የትራምፕ ንግግር የውሸት መረጃ ሲል አጣጥሎታል። እስካሁን ምንም አይነት ስምምነት ሆነ ውይይት አለመደረጉን ገልጸዋል። በዲፕሎማሲው ረገድ ጥረቶች ቢኖሩም በመሬት ላይ ያለው እውነታ ግን የተለየ ነው። በትናንትናው ዕለት በኢራን የሚገኘው የቡሸር የኒውክሌር ኃይል ማመንጫ ተቋም በድጋሚ ጥቃት ተሰንዝሮበታል። የዓለም አቀፍ የአቶሚክ ኤነርጂ ተቋም ጥቃቱ መፈጸሙን ያረጋገጠ ሲሆን ኢራን ጥቃቱን አሜሪካና እስራኤል እንደፈጸሙት እየገለጸች ትገኛለች። የእስራኤልና የኢራን ፍጥጫ። በመጨረሻም የእስራኤልን አቋም ስንመለከት እነሱ ለድርድር ቦታ የላቸውም። ቤንጃሚን ኔታንያሁ የኢራን የሚሳኤልና የኒውክሌር አቅም ሙሉ በሙሉ ካልጠፋ አንቆምም ባይ ናቸው። ኢራንም በበኩሏ አልተሸነፍኩም ለማለት እስራኤል ላይ የሚሳኤል ውርጅብኝ ማውረዷን ቀጥላለች። ይህ ሁኔታ ቀጠናውን ወደማይመለስበት ታላቅ ጦርነት ይወስደው ይሆን? የመካከለኛው ምስራቅ ጦርነት በቀጠናው ብቻ ሳይሆን በዓለም ኢኮኖሚ ላይ ጥቁር ጥላውን አጥልሏል። የሰላም ሙከራዎች ይሳካሉ ወይስ ግጭቱ ወደ ከፋ ደረጃ ይሸጋገራል? የተከበራችሁ ተመልካቾቻችን፣ ሁኔታው አሁንም እጅግ አሳሳቢ ነው። በአንድ በኩል የሰላም ተስፋ፣ በሌላ በኩል ደግሞ የጦርነት ደመና አጥልሏል። እናንተ በዚህ ጉዳይ ምን ትላላችሁ? ትራምፕ ይሰጡታል የተባለው ስጦታ ምን ሊሆን ይችላል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን።
ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።